መካከለኛ ላይ ያላችሁ ሰዎች አሁንም እንግሊዘኛችንን ትንሽ ከፍ እናረጋታለን። በእንግሊዘኛ እንደዚህ ብቻ ሳይሆን እንደዚህም ነው ብላችሁ ስትናገሩ እንዴት ነው የምትጠቀሙት? I'll tell you, don't worry about it. ይኸውላችሁ not only but also የሚል ነገር ነው የምትጠቀሙት። ልብ በሉት። not only but also ግን እንደዚህ እንደምታስቡት አይደለም። መጀመሪያ የምታስገባላችሁ መስላችሁ። ለምሳሌ አንድ ሰው መጥቶ እኔን እንግሊዘኛ ትናገራለህ ሲለኝ እንደ መናገር ብቻ ሳይሆን አስተምራለሁ ስለምንድን ነው የምለው እኔ not only I speak English but I also teach English ሳይሆን መጀመሪያ ላይ ያለው አረፍተ ነገር ጥያቄ ነው። ስለዚህ I speak English የሚለውን ወደ ጥያቄ ስትቀይሩት እንዴት ነው የሚሆነው? I speak English እንግሊዘኛ እናገራለሁ ነው አይደል? እንግሊዘኛ እናገራለሁ ስታረጉ ጥያቄ ስታረጉት do I speak English ነው የሚሆነው። Okay? So, not only do I speak English but I am also an English teacher. Not only do I speak English but I'm also an English teacher ብላችሁ ናቹራል በሆነ መልኩ እንደዚህ መናገር ትችላላችሁ ማለት ነው። not only ብለን መጀመሪያ ላይ የሚገባው ምን ይሆናል ብያችኋለሁ? ጥያቄ ይሆናል። ገብቷችኋል? እንቀጥል እስኪ። ነገ ትመጣለህ አልኳችሁ። እኔ ብቻ እመጣለሁ ሳይሆን ጓደኛዬንም ይዤ ነው የምመጣው በሉኝ እስኪ። እመጣለሁ በሉኝ እስኪ። I will come ነው አይደል? I will come ጥያቄ አድርጉት። will I come ነው የሚሆነው። past and present tense በማንኛውም ይሰራል። will I come ከዛስ ከፊቱ not only ከዛስ not only will I come but also I will bring my friend ገባ ማምጣት bring ስለዚህ ምን ይሆናል ማለት ነው not only will I come but I will also bring my friend እነሱ ሲናገሩ not only will I come but I'll also bring my friend ይሆናል ማለት ነው ሰምታል እሺ ከገባችሁ ይሄ መልሱልኝ ትናንት ደውለልኝ ነበር እንዴ did you call me yesterday ምን መደወል ብቻ ቤትክም እኮ መጥቼ ነበረ ኮሜንት ላይ በዚሁ ፎርማት ሁለተኛ ጥያቄ እናታችሁን ትወዱታላችሁ ላስጀምርላችሁ not only do I love her but I also ጨርሱት በሚቀጥለው እስክንገናኝ don't forget this one love